ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ሰላም ውድ የቻናላችን ተከታታዮች እንግዲህ ዛሬም ለእናንተ ወቅታዊና አዳዲስ በሆኑ መረጃዎች መተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ስል ጠይቃለሁ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ አላሙዲ እንዳይሳሳት እኔ ቢሳሳት ላርም ልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። ዘመኑም ጾሙና ስለጸለዩ ነው። በቅዱስ ሚካኤል አንድነት ገዳም የአባቶች እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። እንግዲህ ሁላችንም እንደምናውቀው እሸቱ መለሰ በአዝናኝ ስራዎቹና በደግነቱ የሚታወቅ ሲሆን ነገር ግን በቅርቡ በባምቢ አበሻ ላይ የሰነዘረው አስተያየት በሚዲያ ላይ ያለውን የዘመናት የውስጥ ቁጭት የሚገልጹ ነው የሚል ጥያቄን አስነስቷል። እንግዲህ ባምቢ አበሻ በማህበራዊ ሚዲያ ላይ በተለይም በቲክቶክ እጅግ ገዝፋ የወጣች ወጣት እንስት ስትሆን ይሁን እንጂ በቅርቡ የምታሳያቸው ባህሪያትና የምታደርጋቸው ንግግሮችና የምትለቃቸው ቪዲዮዎች ከባህላችንና ከሞራላችን ጋር ይጋጫሉ የሚሉ ቅሬታዎች ሲበዙባት ቆይቷል። እንግዲህ እሸቱ መለሰም የሰጠው ይህ ተግሳጽ ለባምቢ ብቻ የተሰጠ ሳይሆን በማህበራዊ ሚዲያ ላይ ቪውና ላይክ ለማግኘት ማንነታቸውን ለሚሸጡ ወጣቶች ሁሉ የተሰጠ ቀይ ካርድ ነው ብለዋል። እንግዲህ እናንተስ በዚህ ጉዳይ ላይ እሸቱ የተናገረበት መንገድ ትክክል ነው ብላችሁ ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስፍሩልኝ። እንግዲህ በሌላ መረጃ ዛሬ በኢትዮጵያ የዲጂታል ሚዲያ ታሪክ ውስጥ ስሙ በጉልህ የሚጠቀሰው በሚሊዮኖች ዘንድ የወይኗ ልጅ እየተባለ የሚጠራው ታዋቂ የቪዲዮ ቭሎገር አቤል ብርሃኑ የአፍሪካ ጎልደን አዋርድ አሸናፊ በመሆን ታሪክ ሰርቷል። እንግዲህ ይህ ሽልማት ለአቤል የግል ስኬት ብቻ ሳይሆን ለኢትዮጵያ የዲጂታል ሚዲያ ኢንዱስትሪ አዲስ ምዕራፍ የከፈተ ድል ነው። እንግዲህ አፍሪካን ጎልደን አዋርድ በአህጉሪቱ አፍሪካ ውስጥ በተለያዩ የፈጠራ ስራዎች በሚዲያ፣ በኪነ ጥበብ፣ በንግድና በቴክኖሎጂ ዘርፎች ከፍተኛ ተጽዕኖ የፈጠሩ ግለሰቦችና ተቋማትን እውቅና የሚሰጥ ትልቅ መድረክ ነው። ይህ ሽልማት በተለይ ለየት ያለ የፈጠራ አቅም ያላቸውና ማህበረሰባቸውን በስራቸው መቀየር የቻሉ የለውጥ አምባሳደሮችን የሚመርጥ ሲሆን እንግዲህ አቤል ብርሃኑ በዚህ መድረክ ላይ የታጨው በቤስት አፍሪካን ትራቨል ኢንፍሉዌንሰር ኦፍ ዘ ይር በሚለው ዘርፍ ነበረ። እንግዲህ ከአፍሪካ ግዙፍ ሀገራት ከመጡ ታዋቂ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጋር ተፎካክሮ
ማሸነፉ ደግሞ ነገሩን እጅግ ልዩ ያደርገዋል። እንግዲህ አቤል ብርሃኑ ዛሬ ለደረሰበት አህጉራዊ እውቅና የደረሰው በአንዲት ጀንበር አይደለም። አቤል ብርሃኑ ወይም የወይኗ ልጅ እንኳን ደስ አለ። ይህ ሽልማት ለቀጣይ ስራዎች ብርታት እንደሚሆን አንጠራጠርም። የኢትዮጵያን ስም በበጎ ጎኑ ለዓለም ማስተዋወቅ ታላቅ ኩራት ሆነሃል። እናንተም ያላችሁን ሀሳብና አስተያየት በኮመንት ሴክሽን ላይ አስቀምጡ። ሰበር ዜና አለ። ሰበር ዜናው ምንድነው? በዮኒ ቬጋስ ስፖንሰርነት ወንድማችን ቢኒያም ሽብሬ ኢትዮጵያ ላይ ፉን የሚሉትን አንቻልም ቀውጥ የሚያደርጉትን ሩዋንዳ የሚያደርጉትን ለመቅጠም ዝግጅቱን ጨርሷል። በሌላ በኩል እንግዲህ ኢትዮጵያን በሩጫ ብቻ ሳይሆን በጉልበትና በክህሎትም በዓለም አደባባይ እንዲጠራ ያደረገው ጀግና በኦሎምፒክና በዓለም ሻምፒዮኖች የሀገሩ ትልቅ ሰንደቅ ዓላማ ከፍ አድርጎ ያውለበለበው ቢኒያም ሽብሬ አሁን በኢትዮጵያ አዲስ ታሪክ ለመጻፍ ጥያቄውን ተቀብሎታል። እንግዲህ ለቀናቶች ሲጠበቅ የነበረው ወሬ ዛሬ እውን ሆኗል። እንግዲህ ቢኒያም ሽብሬ በይፋ ኤምኤምኤ ወይም ደግሞ ሚክስድ ማርሻል አርት ጥያቄውን መቀበሉን አረጋግጧል። ብዙዎች ቢኒያም በደቂቃዎች ውስጥ ጆኒን ያሸንፋል ሲሉ፣ እንግዲህ ሌሎች ደግሞ ጆኒ አስገራሚ ውጤት ያሳያል በማለት በመከራከር ላይ ነው። እንግዲህ የኢትዮጵያ ሶሻል ሚዲያ በዚህ ዜና ተጥለቅልቋል። ይህ ሁኔታ ለስፖርቱ እድገት ትልቅ አስተዋጽኦ ቢኖረውም እውን እንደተጠበቀው ይህ ጨዋታ ይከናወን ይሆን የሁላችንም ጉጉት ነው። እናንተ ማሰብ አስተያየቶቻችሁን በኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል። በሌሎች አዲስና አዝናኝ መረጃዎች እስክንገናኝ መልካም ጊዜ